መኪና አለ ወይ የተባለው ጋርድ አለው የሚለው ነገር ስመጣ ነው ማየት የምችለው። ምክንያቱም እርግጠኛ አይደለሁም እውነት እንደዚህ አይነት ሰው ከሆነ ጉድ ይፈላ። ምክንያቱም ልታገለው ወይ ልጥለው ማልችል ሰው ሊሆንብኝ ይችላል። ምክንያቱም አቅም ካለው የተሻለ ደረጃ ላይ ያለ ሰው ከሆነ እኔ እንዴት ብዬ ልታገል ይችላል? እኔ ጀስት አንድ ተራ አፍቃሪ ነኝ። በቃ ወዳታለሁ፣ ትወደኛለች። እኔ የማውቀው ያንን ነው። ዛሬ ላይ ምን ተቀይሮ ነገሮች እንዴት ተቀይሮ ጽጌ ይሄንን ሰውዬ እንደወደደችው አላውቅም። ከዚህ ሰውዬ ጋር መሆንን የፈለገችበት ምክንያት አልገባኝም። ብቻ እኔ በቻልኩት አቅም በጓደኞቿ በቤተሰቦቿም ለማስመከር ሞክሬያለሁ፣ ግን ቤተሰቦቿ ጭራሽ አልሰሙኝም። ምክንያቱም ለሱ ነው ነገሮች ማድረግ የሚፈልጉት፣ ለሱ ነው መዳር የሚፈልጉትና ሊረዱኝ አልቻሉም ቤተሰቦቿም። ብቻ ግን በቻልኩት አቅም ነገሮችን ለማድረግ ሞክራለሁ። ላወራ ቀጥሬያታለሁኝ። ትምጣና የምትለኝን ነገር መስማት ፈልጋለሁ። እውነት ልቧ ከሱ ጋር ሆኖ ነው ወይስ ደግሞ እኔን ለማናደድ ነው ወይስ ደግሞ እውነትም እንደተባለ ይሄ ትልቅ ሰው ጫና አድርጎባት ነው? ብቻ አላቅም የትኛው መቀበል እንዳለብኝና ግን ደግሞ ካሉት ነገሮች አንዱን አምኜ መቀበል አለብኝና ልሞክርና ያለው ነገር አሳውቃችኋለሁ። ጽጌ እየመጣች ነው፣ እንጠብቃታለን። እኔ የወደድኩሽ አንቺ ሌላ ወደሽ አይ ቲንክ ሰዓታችን ደርሷል። ጋይ ዝናብ እየመጣ ስለሆነ ወደዛ ጌጅ እጠብቃታለሁ። ተከተሉኝ፣ አብራችሁኝ ነው። በጣም ስለደበረኝም ስለከፋኝ ነው እንደዚህ እያወሩ ያለሁት። የሚፈጠረው ነገር እውነት ባይሆን ጽጌ እንደዛ ሰው ይዟት ማይመጣ ቢሆን ደስ ይለኛል። በቃ እንደ ድሯችን ብንሆን ደስ ይለኛልና ምን እንደሚፈጠር አላቅም። በቻልኩት አቅም ነገሮች እንደዛ እንዳይሆኑ ጸልያለሁ። እናንተም ጸልዩኛላችሁ ብዬ አስባለሁኝ። እንጠብቃታለን። ኩነኔ አትግቢ መወደድሽን ገፍተሽ